ከዛ ጅምላ ፍርድ ሲጀመር አልወድም። በየትኛውም የሃይማኖት መንገድ ውስጥ የጅምላ ፍርድ ይደረግ ይወገር ምናምን የሚባል ነገር አይመቸኝም። የጅምላ ፍርድ ማለት ነው ማመዛዘን፣ ማገናዘብ፣ ምን ፕሮሲጀር መከተል አለብን፣ ቤተክርስቲያናችን ምን ታስተምራለች፣ ማን ነው ስለዚህ መናገር ያለበት፣ የኔ ኃላፊነት እንደ አንድ ምዕመን ምንድን ነው ማድረግ ያለብኝ፣ ይህንን ነገር ተደረገ ስል ምንድን ነው ማድረግ ያለብኝ የሚለውን መጀመሪያ እናንተ ከነሱ ስር መውጣት። እንደዚህ ተደረገባችሁ ዝቅ አድርገዋል ምናምን ብላችሁ አምናችኋል አይደል? ከዛ ቦታ አለመገኘት፣ ቦታው ላይ አለመገኘት አንሰብስክራይብ ስታደርግ ይመለስለታል ማለት ነው። አንድ ያ ነው። ሁለተኛ ሲገባቸው ይቅርታ የሚጠይቁበትን የራሳቸውን መንገድ እንዲጠይቁ በራሳችሁ ሶሻል ሚዲያ መስራት ትችላላቸው። ይሄ ነገር ነውር ነው፣ ይህ እንዲህ አዝነንብሃል ምላሽ ስጥ። ከዚህም ከዛም ሲቀባበሏቸው እኮ እንትን ይላሉ። እኔ ይሄ ነገር ተለቆ 3 ሳምንት ካለፈው ለምንድን ነው ይሄን ያህል ሚዲያ ላይ ያልተራገበው አልኩኝ። ከዛም በኋላ ማን ነው ይዞት የመጣው ይሄንን ጉዳይ? አንዳንዴ ሆን ብለው የቤተ ክርስቲያን ልጆች መስለው ነገሮችን አቀጣጥለው ፎሎ የሚሰብሰብ የሚፈልጉ ሰዎች አሉ። ሆን ብለው ለቤተ ክርስቲያኑ ያዘኑ መስለው ሃይማኖታችን አደጋ ውስጥ እንዲገባ እንደውም አንዳንድ ቀንደኛ ሰዎች አሉ። በቃ ቅጥልጥልጥል አድርገውት ማሞ ሌላ መታወቂያ ሌላ እውነታው ሌላ ነገር ነው የሚናገሩት ነገር ግን በስመ ሃይማኖትን የሚወዱት በሚለው ድብልቅልቁን ያወጡታል ማለት ነው። ስለዚህ አባቶችን ጠርተን ያለውን ነገር እንዴት ነው እስቲ አባቶች አስተምሩን ብለን ጊዜ ይዘን በሰፊው እንማማርበታለን። ምናልባት ያልሻት ልጅ ማነች እንድትገባ የፈለግሽው? ቅድስት ዛና ምህረት ና ኢዛና፣ እስኪ ምን ሀሳብ አለሽ በዚህ ጉዳይ ላይ? ምህረት አንድ ቁጥር ጻፍልን። እሺ ቴንኪዩ በጣም ተስፍሽ። እንደ ማህበረሰብ ማንቃት ያለብን ነገር ስላለ ሀሳቡ መምጣቱ ብዙም አልከፋኝም። ግንዛቤ መሰጠቱ ጠቃሚ ነው እና የእነሱ ደግሞ የምናያቸው ነገሮች ቅድም ፍቄ እንዳለው ነው እጅግ በጣም የምጸየፈው። በቃ ምነው ቫይራል ስለሚወጣ ሳልወድ በግድ ነው ማየው። የሚገርምክ እና የሚያመኝ ቪዲዮ ቢኖር እሱ ነው። በቃ ባየሁት ቁጥር የምር እድሜን የሚያሳጥረኝ ቪዲዮ ነው። ለምን ማየት አልፈልግም፣ ግን ቫይራል ስለሚወጣ የግድ ይመጣል። ቅስሜ እየተሰበረ ማሳልፈው ነው እና በመስቀሉ ጉዳይ የተነሳው ነገር ምንድን ነው? አንተ እንደተናገርከው ነው። የመጀመሪያ እርምጃ መውሰድ ያለበት የመስቀሉ አፍቃሪ አለ ወይ? በቃ ባለማህተብ መስቀሉን የሚወድ ሰው አለ ወይ? ካለ ሊነገረው አይገባም። ዋት በመስቀሌማ ከመጣክ ቻው ብለህ ከዛ በኋላ ነው ራስክን ሊቫውት አድርገህ የምትወጣው ማለት ነው። ግን ማነው ጠላቴ ካልክ ባለማህተቡ ነው። እነሱን አፈምሶ በሀገሬ ላይ መርዝ እንዲረጩ የመጀመሪያ እድል የሰጠ ባለማህተብ ነው። ለብዙ ነገር ነው፣ ለእነ አብርሃም ነገር ብቻም ሳይሆን በብዙ ነገር ሀገር ላይ ብዙ ነገር እንዲመጣ ትውልድ እንዲጠፋ የትዳር ቫሊው በጣም ከዜሮ አይደለም፣ ዜሮ በጣም ቁጥር እኮ ነው ተስፍሽ። ኔጋቲቭ እይታ እንዲፈጠር በትዳር ላይ እየተደረገ ያለው ወላጅ አልባ ህፃን መንገድ ላይ እየሞላ የነገው እንኳን ሲመጣ ገና በእናቱ ማፀን ያልተወለደ ህፃን እንኳን የጎዳና ልጅ እንዲሆን የሚሰራው ማን ነው ካልከኝ ባለማህተብ ነው። ገብቶሃል? ሪል ለማህተቡ ህመም አለን ወይ ከተባለ ሶሪ ኦርቶዶክሳውያን በጣም ነው ማዝንባቸው። እውነት ለመናገር ማን ነው ሰብስክራይበሩ? ማን ነው ቲፎዞ? ምን ያደርጋሉ መሰለ? የሩታ ለብቻው አለ፣ የሄርሜላ የምትባል አለ፣ የአብርሃም አለ። ሶሪ በጣም ይሄ አይደለም። የሰው ልጅ በጣም በእግዚአብሔር የተወደደና ክቡር ፍጥረት ነው። ዘቅጦ ደግሞ በእኔ ትውልድ እንደዚህ ሳይሆን ያመኛል። የምሬ ነው የምነግርህ ተስፍሽና እውነት ለመናገር ይሄ ነገር አሁን የተደረገው ነገር መስቀሉ የወርቅ ወይ ሌላ ቅብም ሊሆን ይችላል። አይ ዶንት ኬር። ግን ምንድነው መስቀል እያሉ ነው የሚያወሩት እነሱ ራሳቸው ማለት ነው። ገባ? መስቀሉ እኮ መተት ተደርጎበታል ምናምን አይነት ነገር ይሉና ዋይ ለምን በልብ ቅርጽ ለምን መስራት አልተፈለገም? በሌላ ነገር ለምን መስራት ምንድነው ሜሴጁ? ምክንያቱም የምናያቸው መነጽሮች አሉ። አንተም ብዙ በሀገራችን የሚከናወኑ ነገሮች አሉ። ኦልሬዲ ዳይሬክት እሱ ነው ወይ ብዬ መደምደም አልፈልግም። ሚዛናዊ መሆን እፈልጋለሁ። ግን ከምን አንጻር ብለህ ስትል ነገ ላይ የሚፈጥረው ትውልዱ ይሄን ያህል መገናዘብ ከቻለ ለምንድን ነው ታዲያ ሁሉም በየራሱ ቪዲዮ እየሰራ የማይቃወመው? አንተ እንዳልከው ነው። ፎሎ መሰብሰቢያ ይደረጋል። በደንብ ነው የሚደረገው። የሆነ ነገር ይፈጠር
ሰው ያችን ነገር ልክ የመስቀል ተቆርቋሪ መስሎ ፎሎ ይሰበስባል። የስ ይሄ ምንም የማንዋሸው እውነት ነው። ሪል ነው ከተባለ ግን እኔም ቪዲዮ ሊሰራ ይገባኛል። ሁሉም ቪዲዮ ሊሰራ ይገባል እንጂ ዝም ብለህ ላይቭ ላይ ስለ ጮክ ይሄ ለውጥ ይመጣል አይደለም። እኔ ደግሞ ምንድን ያመመ መሰለክ ተስፍሽ፣ ባለፈው ጽጌ በወሎዬ ማህበረሰብ ውስጥ በወሎ ማህበረሰብ ውስጥ የሚደረገው ነገር ወዲያው ወጣ መልስ ሰጠች። ቴንኪዩ ጽጌ። በቃ ይሄንን ግን አንድ ክልል ውስጥ ያለ የወሎን ማህበረሰብ ስለነካች ነው። መስቀል ማለት ደግሞ ዘሆል ኢትዮጵያውያን ኦርቶዶክስ የሚመለከታቸው ናቸው። ኦኬ እኛንን አሁን እዚህ ጋር እነሱን ተጽዕኖ ፈጥረን ከዚህ ነገር ውስጥ ማስወጣት ያቃተን? ማን ነው ሰብስክራይብ ያደረጋቸው? ማን ነው የሚከታተላቸው? ማን ነው ግሩፕ የሚፈጥረው? ገባክ? ይሄ በጣም አሳዛኝ ጉዳይ ነው። ግን ኢንቴንሽናቸው ምንድን ነው ብለህ ስትል ለትውልድ ጥሩ አይደለም። እነሱ በበጎም ይስሩት አይደንቀኝም። አላቅም፣ አላማከሩኝም፣ በግልጽ አልተናገሩም። እንደ ማህበረሰብ ግን ምንድን ነው መልእክቱ ሲባል ለመስቀል ሪስፔክት አልተሰጠም። በቃ እንደ ሀገር ደግሞ የሙስሊም ኢጃብ እንዲንቋሸሽ ካልፈለግኩኝ ለክርስቲያን መስቀል ደግሞ ሪስፔክት ማጣት አልፈልግም። እንደ ማህበረሰብ ነው የምነግርህ። ስለዚህ ይሄንን ነገር ታግለን ከዚህ ሀሳብ መውጣት አለባቸው። ይቅርታ መጠየቅ አለባቸው። ድጋሜ ሌሎች እንደዚህ አይነት ነገር እንዳያደርጉ ተጽዕኖ መፍጠር አለብን። ለምን ፊገሩ እንዳይበላሽ፣ ሀገር እንዲድን፣ ማህበረሰብ እንዲድን፣ ሃይማኖት እንዲጠበቅ፣ ተከባብረን እንድንቀጥል ይሄ ነገር እንዲኖር እፈልጋለሁ። በአጠቃላይ ግን ልጆቹና መሰሎቻቸው እነዚህ ብቻ አይደሉ። እነዚህ ተስፍሽ እግዚአብሔርን እድሉን ካገኘሁኝ አይዶኖ ምን ልናደርግ እንደምንችል ዩቲዩብ መስራት በደንብ ይቻላል እኮ አይደል ተስፍሽ? ቢዝነስ መስራት እኮ ይሄ ምንም የምናበረታታው ነው። ደስ የሚል አይዲያ ያምጡ። እኔ ሰብስክራይብ አድርጌ ሰፖርት ማድረግ እፈልጋለሁ። እየገባው መማር እፈልጋለሁ። እንደው የማውቀው እንኳን ነገር ቢሆን ሰፖርት ለማድረግ ሄጄ መከታተል እፈልጋለሁ። እንዴ አሁን ላይ ያሉ ዩቲዩበሮች እኮ ትዳር በጣም በኢትዮጵያ ውስጥ ደርቲ እንዲሆን እኮ እየተሰራ ነው። በጣም እንዴ አንድ ሴት በትዳር ውስጥ እንደፈለገች ገብታ እንደ አር እንድታንቦጫርቀው እኮ ፊገር እየተሰራ እኮ ነው ተስፍሽ። እነሱም በለው ሌሎቹም በላቸው ኦርቶዶክስ ነኝ ባዮቹ ገዳም ሄጃለሁ እያሉ ገዳም ሲሄዱ ሲሳለሙ፣ ሲያመሰግኑ፣ ዝክር ሲሰጡ ምናምን እያየናቸው እኮ ትዳር እያበላሹ እኮ ነው ያሉት። ልጆች ከወላጅ አልባነት እኮ ይሄ ቢዝነስ በራሱ ማን ነው ቻሌንጅ ሳያደርግ ተስፍሽ ሰው በሰላም መኖር የሚችል? እንዶ ሳይለፋ የሚገኝ ብር አለ እንዴ? ትውልዱን እኮ በቃ ዝም ብሎ ሰርቆ ሚውን ገሎ ሚውን በቃ አሪፍ ሞዴል ሆኖ እንዲኖር ፊገር እየተሰራ ነው። ስራ እንዲጠላ እየተደረገ ነው። ትምህርት እንዲጠላ እየተደረገ ነው። ለምን? መሀይሞቹ ሚሊየን ፎሎወር አላቸው። ያልተማሩ ነው መሀይም ስል እንደ ሀን ያልቆጠሩ። ከዛስ ፎሎወሩ ብቻ ስላለ እሱ ሌክጀሪ መኪና እየነዳ ነው፣ ሌክጀሪ ቤት አለው፣ ሌክጀሪ ላይፍ እየኖረ ነው። ሶ ሀገር ላይ መማር ደርቲ ተብሎ ፊገር እየተሰራ ነው። በጣም እየወደቅን ነው። እና አረዘምኩት፣ ሶሪ በጣም ይሄንን ብንሰራበት ብዬ ላሉ ዩቲዩበሮች መንገዳቸውን ቢያስተካክሉ። በቃ መስራት ካለባቸው አፍቃሪ ሆኖ መስራት ይችላሉ። ሰው እንዴት ፍቅርን ወደ ትዳር ወደ ልጅ መውለድ እንዴት መውሰድ እንዳለበት ምን አለ ቢሰሩ? ምን ችግር አለው? ሰው ሰርቶ እንዴት እንደሚያልፍለት ምን አለ ቢሰሩ? እንዴ ብዙ እኮ ድርሰት አለ በእግዚአብሔር። አሁን እየተሰራ ያለው ምንድን ነው? በቃ አንድ ባለ ትዳር ማንም እየመጣ ማንበጫረቅ ይችላል። ከዛ አንዲት እርጉዝ ደግሞ በትዳር ውስጥ በሰላም እየኖረች ከአንድ ወር እስከ 9 ወር ድረስ እንደ እብድ እየኖረች ልትወልድ ትችላለች። ወይ ሚዲያ አጠቃቀማችንን ማስተካከል ነው። በነገራችን ላይ ሰንበዲ ቲክቶከር የሆነ ነገር ስለሰራ ምንልለትን ማቆም ከቻለን እና እንዴት ነው መቅጣት የምንችለው? ስንቀጣስ በምን መልኩ? እውነት ለመናገር እኔ ሙስሊም ወንድሞቼ እና እህቶቼን ማደንቅበት አንድ ባህሪ አለ። የሆነ ነገር እምነታቸው ለሚመጣ ነገር ከሆነ ሪያክት የሚያደርጉት በጣም ፈጣን ናቸው። ወደ እርምጃ ነው የሚገቡት። እርምጃቸው ምን አይነት መልክ አለው የሚለውን አይደለም፣ ሀሳቡ ግን ድጋሚ እንዳይነሳ በብዙ መንገድ ፕሮቴክት ያደርጋሉ ራሳቸውን። እኛ ጋር ስንመጣ መጀመሪያ ክፍተቱ የሚጀምረው የመላእክታትን ስለ አድነዋ ያደረጉ ክፉ ተሳዳቢ እና በነጠላ ተጠቅልለው መጥፎ ነገር የሚሳደቡ ባለጌዎችን ሶሻል ሚዲያው ላይ እንደ አሸን አሉ የምናውቃቸው። ሲታዩ የቤተክርስቲያን ናቸው፣
በስዕል አድኖ የተባረኩ ነው። ስሟም የእመቤቴ ማርያም የመድኃኒዓለም ምናምን ምናምን አገር የሚበጠብጡትና ግን በየቦታው ሄደው የተጨማለቀ ቦታ ላይ እንኳን ንግግራቸው ያልተገራ ቢኖር ብዙ እህትና ወንድሞች አሉ። በትክክል በቪዲዮ የምናውቃቸው ፕሮፋይል ቀይረው እኛን ሊያጠቁ የሚለውን ነገር አይደለም፣ የምናውቃቸውን ነው የምናወራው። የምናውቃቸውን ልጆች ነው ማወራው። በትክክል በቪዲዮ የምናያቸው በቃ ቤቷ ስታይ የጸሎት ቤቴ ምናምን ብላ የተደረደረው ስዕል አድኖ ለጉድ ነው። ከአፏ የሚወጣው ግን ሪፖስት የሚያደርጉት ራሱ ነገር ያለውን ነው። ስድብ ያለውን ነገር ነው ሪፖስት እንኳን የሚያደርጉት ማለት ነው። አንድ ያ ነው። ሁለተኛ አክሽን ላይ እንዴት ነው እርግጠኛውን የምነግረው እነዛን ልጆች እንደውም ድጋሚ ሰብስክራይብ አድርገዋቸው ተመስጣችሁ ነው የምታዩቸው። የኦርቶዶክስ ልጆች አብዛኛውን አይቻቸዋለሁ። ሂዱና ቼክ አድርጉ። ከ500,000 ውስጥ ፎሎ የሚያደርጉት ኦልሞስት 80% እና 90% አረብ ሀገር ነው ያለው። አረብ ሀገር ያሉ እህቶች ናቸው የሚከታተሏቸው። የአብርሽዬ አፍቃሪዎች እስኪ ስንት ናችሁ? 3,000 ላይክ አለው። እስኪ እንትናዬ ምናምን እንደዚህ ትወስን የምትሉ እንኳን ይበላት የምትሉ በቃ ደስ ብሏቸው ተከታታይ ድራማ ምናምን የሚገርም ስቶሪ በቃ ትዳሩ ተበጠበጠ እያለ እንቅልፍ የሚያጣ ህዝብ ነው ያለው። ሲጀመር እዛ ጋር ብዙ ሰው ከታዩ ቲኔጀር እና እንዲሁ ማገናዘብ የማይችል ስለሆነ ነው እንጂ የሚያቀርቡት ስራ በራሱ ኮንቨርት የሚሰጥ አይደለም። ስለ ትዳር የሚያስተምር አይደለም። ሚስቱን ጥሎ ሌላ አገባ፣ ከዛም በኋላ ያችኛዋን ደግሞ መንገድ ላይ ጥሎ ወንድም ነኝ ብሎ የሚበሳጭ እህት ነኝ ብሎ የሚበሳጭ ካራክተር ቢልዲንግ ተደርጎ እንኳን ለኮሚኒቲው ምን ያስተምራል የሚለውን በጠቅላላ ሀሳቡ እንኳን እዚህ ግባ የሚባል አይደለም። የወረደ እንደውም አደገኛ መስመሮችን እንድንከተል የሚያደርገን ብዙ ነገር ማወጣበት ነገር አለ። ያንንም ቢሆን ግን ተወዶ ደግሞ እየታየላቸው ቫይራል እየወጣ ነው። ቪዲዮቸውን እዩ። ይሄ መስቀል እንደዚህ ያደረጉ ከተባለ በኋላ ትላንትና የለቀቁት 2 ቪዲዮ በ8 እና በ12 ሰዓት ውስጥ ኦልሞስት 380,000 ቪው አለው። ከወር በፊት ብታዩ ከ220,000 ከ230,000 በላይ ቪው አልነበረውም። ገባችሁ አይደለ? ሶ አሁን ላይ ይሄ ነገር ከሆነላቸው በኋላ ቪው ቫይራል ሆኗል ማለት ነው። ከዛን የሆነ ነገር አቃጥላቸዋለሁ እንደዚህ እንደላቸዋለሁ የሚል ነገር ይጨምርልሃል። ያው የቲክቶከሮቻችን ጥጋበኛ እንደሆኑ ይታወቃል። ትንሽ የታወቁ ቲክቶከራችን ጥጋበኛ ናቸው። በተለያየ ጊዜ ወጥ የሚረግጡት እነሱ ናቸው። እንደው ይህንን ከማህበራዊ ሴት ጋር ምን መደረግ አለበት? መነጋገር አለብን። እንደዚህ ያንን ነገር የሚሰሩ ነገሮችን እንዴት ይስተካከሉ፣ ከሃይማኖት ብቻ ሳይሆን ከስብዕና ከትውልድ ከሀገር አንጻር እንዴት መደረግ አለበት እውቀት የሚፈልግ ጥያቄ ነው። እንደ አንድ ኦርቶዶክስ ግን እዚህ ጉዳይ ላይ በደንብ መወያየት አለብን። ስለ መስቀሉ ማወቅ መቻል አለብን። አንዳንድ ነገሮች አትሊስት በሳምንት 1 ቀን 1 ሰዓትና 2 ሰዓት አባቶች መጥተው ሊያስተምሩን ይገባል። በቃ እኔ በኖርማል በቲክቶክ እንትኔ በሳምንት 1 ሰዓት ሌላ አይደለም፣ በሳምንት 1 ሰዓት የሆነ ሰዓት መጥተው የሚያስተምሩ አባቶች ካሉ ቁጭ ብለን ተምረን የምንጠይቀውን እየጠየቅን ወደ ቤተክርስቲያናችን መቅረብ አለብን። እውነትና ውሸቱን፣ መጥፎና ደጉን፣ የተሻለ ነገሩን እነሱ እዛ ጋር ሰሩ አይደለ? እዚህ ጋር ደግሞ እሱን ዶግ አመድ የሚያደርግ ነገር እንትን ብለህ ልክ በቃ አንዱ እዛ ጋር አጠፋው ሲል እዛ ጋር መፍላት መቻል አለብን። እነዚህን ሀሳቦች ማሸነፍ የሚቻለው እነሱን አግንነን ፌመስ አድርገን ምናምን አይደለም። ፎሎውን ስታደርግ የኦርቶዶክስ ልጅ 0 ሲገባለት ይደነግጣል። ስርዓቱን እንትን ብሎ ይሄዳል፣ እንጀራው ስለሆነ ማለት ነው። ከዛም በኋላ ያውቀዋል እኮ መውጫ መግቢያው ላይ እኮ የሚያገኘው ኦርቶዶክስ አለ አይደል? መቼም የሆነ ነገር ሲል እኮ ነፍስ ስቅል የሚያደርጉ ሰዎች አሉ። በኮሜንት ሄዳ አጣድፈው እንዳይተኛ ልታደርገው ትችላለህ። ግን የሆነ በጅምላ መሆን የለበትም። የሆነ ነገር ይደረግ፣ ይደብደብ፣ ይገደል ምናምን በሚባለው ሙድ አይደለም መሆን ያለበት። ስለዚህ አንደኛ ትላንትና የሰማሁባቸው ወዮች ቡታጅራዎች ነገር አፈሉ ብላችሁ ነበር የመጣችሁት። ነው ይህንን በፍጹም አክሴፕት አላደረግም። ቡታጅራ፣ ሻሸመኔ፣ ጎንደር፣ ጅማ እያልክ አይደለም። በቃ እዛ አካባቢ ያሉ የሆኑ ልጆች ነው የሰሩት እንጂ ሆን ተብሎ ተቀናጅቶ በቃ ትልቅ ጦር ዘምቶ የመጣብን የምታስመስሉት የምታጋንኑት ነገር ሌቭሉ ያ ስላልሆነ ነው። ተሳስተዋል። ኦኬ፣ ለዛ ለተሳሳቱት ሰዎች ነገር ሳያውቁት ሰርተው ከሆነ ይቅርታ ማለት ካለባቸው ይቅርታ ማለት አለባቸው። ይቅርታ ካላሉ ምስቴፕ አለው፣ የሚጠይቅ አካል አለው። እኛ ጠያቂ አይደለም፣ ድምፅ መሆን ነው። እኛ የሚጠበቅብን ተሰባስበን አባቶች ባሉበት ደግሞ መማርና ማወቅ
ልክ እዚህ ጋር ሚዲያው ላይ ያለው ነገር ስለ መስቀል የሆነ ነገር ስንማር እነሱ ቪዲዮቸው ቫይራል እንደሆነ ስለ መስቀል ደግሞ መልስ ተሰጠ ብሎ ማንኛውም ሪከርደር ሪፖስት ያደርገዋል። ስለዚህ እሾህን በእሾህ